ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ የቴዲ ራያ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁበት ዋና ምክንያት ያው ለምስጋና ነው። ምክንያቱ ያው ዩቱብ ከከፈትኩ ጀምሮ እስካሁን ከጎን የነበራችሁ ወንድሞቼ፣ ስታበረታቱኝ የነበራችሁ ወንድሞቼ ሁላችሁም ከልብ አመሰግናለሁ። በተለይ እኔ ዩቱብ መስራት ሳቆም እየደወላችሁ ቴዲ ለምንድነው ዩቱብ ማትሰራው እያላችሁ ስትመክሩኝ ስታበረታቱኝ የነበራችሁ ሁላችሁም ከልብ አመሰግናለሁ። በቀጣይ ደግሞ ምንድነው ሰብስክራይብ እያደረጋችሁ እዚህ ላይ ያደረሳችሁኝ ኢትዮጵያውያን ሁላችሁም ከልብ አመሰግናለሁ። ዩቱብ መስራት ሳቆም እየደወላችሁ ስራ በርታ፣ አይዞ ምን ሆነ ነው ማትሰራው እያላችሁ ከጎን የነበራችሁ ሁላችሁም ከልብ አመሰግናለሁ። ፈጣሪ ከክፉ ይጠብቃችሁ። ወዳችኋለሁ። ከእንግዲህ እኔም ያው ከዩቱብ አልጠፋም። ብዙ ፕራንኮች፣ ብዙ የሚያስቁ ቪዲዮዎች፣ ብዙ አስተማሪ ቪዲዮዎች ከእንግዲህ ዘንላችሁ እንመጣለን፣ አንጠፋም ማለት ነው። ያው እስካሁን ብዙ ጊዜ ከጎን የነበራችሁ ደግሞ ከልብ አመሰግናለሁ። ለእናንተ ማስደስታችኋለሁ። ከአሁን በኋላ ያው ከዩቱብ አልጠፋም ማለት ነው። ይህ ካልኩ እንግዲህ ዩቱብ ላይ ትናንትና ኮመንት እያነበብኩ ነበረ። ኮመንት እያነበብኩ ዩቱብ አንዳንድ ያው የሚያዩ ሰዎች እድሜያቸው ስንት ነው ምናምን የሚል አንዳንድ መረጃዎች ይናገራል እና ገብቼ ሳነብ በብዛት የሚያዩኝ ሀገሮች የት ሀገር የሚኖሩ ኢትዮጵያው እንደሆኑ እድሜያቸው ስንት ነው፣ በብዛት የሚያዩኝ ወንዶች ናቸው ወይስ ሴቶች የሚለው አብረን እናያለን። በዛው ምስጋና እያቀረብን እስቲ አብረን እንያቸው። እዛ አስቀምጥላችኋለሁ። ያው እኔ ስልክ ላይ ያዩ ስለሆነ ማሳያችሁ። የመጀመሪያው ያው የሚያዩ እድሜዎች ነው ያስቀመጠልኝ። የኔ ዩቱብ እኔ ቪዲዮ ስሰራ የሚያዩኝ እድሜያቸው ከስንት እስከ ስንት ነው፣ በብዛት የሚያዩኝ እድሜያቸው ስንት ነው የሚለው እናያለን። ያው 13 እስከ 17 ያሉ እድሜ 0.2% ነው የሚያዩኝ። 18 እስከ 24 ያሉ ደግሞ 7.1% ነው። 25 እስከ 34 ያሉ ደግሞ 52.2% ነው። እንግዲህ በብዛት የሚያዩኝ እድሜያቸው ከ25 እስከ 34 ያሉ ናቸው ማለት ነው። 35 እስከ 44 እድሜያቸው ያሉ ደግሞ 33.2 ናቸው። 45 እስከ 54 እድሜ ራሱ ያዩኛል። በጣም ደስ ይላል ከምር። እነዚህ ደግሞ 5.2% ናቸው። 55 እስከ 64 እድሜ ያሉት ሰዎች ደግሞ 1.1%። እስታስቡት 55 እስከ 64 እድሜያቸው ማለት ትላልቅ ሰዎች ማለት ነው። ከልብ ነው ማመሰግናችሁ ስላያችሁኝ። በመጨረሻው ደግሞ 65 እድሜ ያሉ ሰዎች 1%። እስከ 65 እድሜ ያሉ ሰዎች ናቸው የሚያዩ። ከልብ ያው እድሜና ጤና ይስጣችሁ። እወዳችኋለሁ። ፈጣሪ ከክፉ ይጠብቃችሁ። በተለይ ትላልቅ ሰዎች የምታዩ ማለት ነው። እወዳችኋለሁ። አሁን ደግሞ የምናየው ሴቶች ናቸው ወይስ ወንዶች? ያው ወንዶች እንግዲህ የሚያዩ 29.3%። ያው ወንዶች የሚያዩ ትንሽ ናቸው ማለት ነው። ሴቶች ደግሞ በብዛት የሚያዩ ደግሞ ሴቶች ናቸው 70.7%። ሴቶች ከልብ እናመሰግናለን። እወዳችኋለሁ። በነገራችን ላይ በአረብ ሀገሮች ያላችሁ እህቶቼ ከልብ ነው የማመሰግነው። ምክንያቱም እናንተ ለእኔ ብቻ ሳይሆን ለሁሉም ዩቱበሮች ብርታት የምትሆኑ የምታጠነክሩ ስለሆናችሁ ከልብ አመሰግናለሁ። እወዳችኋለሁ። አሁን ደግሞ ወደ መጨረሻው ስንገባ የሚያዩን ሀገሮች ያስቀመጠልኝ ማለት ነው። በብዛት የኔ ዩቱብ የሚያዩት የት ሀገሮች ናቸው የምለው አሳያቸዋለሁ። እንግዲህ በብዛት የሚያዩኝ ሀገሮች የኔ ቪዲዮ የሚያዩት ሳውዲ አረቢያ ነች። ሳውዲ አረቢያ የምትኖሩ ወንድሞቼ ከልብ አመሰግናለሁ። ወዳችኋለሁ። 54.8% ሳውዲ የሚኖሩ ወንድሞቼ ናቸው። እወዳችኋለሁ።
ፈጣሪ ከክፉ ይጠብቃችሁ። ሁለተኛ ደግሞ ዱባይ ናቸው። ዱባዮቹም ከልብ ነው ወዳችሁ ማመሰግናችሁ። ፈጣሪ ከክፉ ይጠብቃችሁ። ወዳችኋለሁ። ሶስተኛ ደግሞ ኢትዮጵያ ናቸው። 4.9% ደግሞ ኢትዮጵያ ናቸው። ኢትዮጵያ ያሉ ደግሞ ከልብ አመሰግናለሁ። እንግዲህ የኢትዮጵያ ሸበካ የኢትዮጵያ ኢንተርኔት ያው እንደምታውቁት ነው። ነገር ግን ኢትዮጵያውን ራሱ ይከታተሉኛል። እናንተም ከልብ ከልብ አመሰግናለሁ። እወዳችኋለሁ። 4.9%፣ ዱባይ 18%፣ ሳውዲ አረቢያ ደግሞ 54.8%። ከልብ አመሰግናለሁ። እወዳችኋለሁ። ያው እንግዲህ እንዳያችሁት በብዛት የሚያየኝ ሳውዲ አረቢያ ናቸው። ሳውዲ አረቢያ የምትኖሩት ወንድሞቼ ከልብ አመሰግናለሁ። እወዳችኋለሁ። በቀጣይ የሚያዩኝ ደግሞ ዱባይ የምኖሩት ወንድሞቼ ናቸው። እናንተም ከልብ አመሰግናለሁ። በመጨረሻ የሚያዩኝ ደግሞ ኢትዮጵያ የምኖሩት ወንድሞቼ ናቸው። እናንተም እወዳችኋለሁ። ከዛ በተጨማሪ በተለያዩ ሀገሮች የምትኖሩም ልታዩኝ ትችላላችሁ። እናንተም ከልብ አመሰግናለሁ። ነገር ግን ያው ዩቲዩብ ላይ ያለው መረጃ ስላየሁ ነው የምናገረው። ስለዚህ ሁላችሁም እወዳችኋለሁ። እድሜና ጤና ይስጣችሁ። ፈጣሪ ከክፉ ይጠብቃችሁ ማለት ነው። በጣም ነው የማመሰግናችሁ፣ የምወዳችሁ ሁላችሁም። እንግዲህ እኔ በጣም እንድደሰት ያደረገኝ ምንድን ነው እውነት ለመናገር እስከ 65 ዓመት ያሉ አዛውንት አባቶች እና እናቶች ስለሚያዩ በጣም ደስተኛ ነኝ። ከልብ ነው የማመሰግነው። እድሜና ጤና ይስጥልኝ እላለሁ። በጣም ነው ደስ የምለው። ከምር በቃ ብርታት ይሆንብሃል። እንደዚህ ትላልቅ ሰዎች ሲያዩ ምናምን እንደዚህ ሲያይ እውነቴ ነው የምላችሁ ቪዲዮ እስከምቀርጽ ራሱ በጣም በቃ ደስ ብሎኝ ነበር የምቀርጸው ማለት ነው። እና ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ያቆየን። የምትጠይቁኝ ጥያቄ ካለ ኮመንት ላይ ያስቀምጡልኝ፣ እመልስላችኋለሁ ማለት ነው። ነገር ግን ከትናንትና ወዲያ በሰራሁት ቪዲዮ ዩቱብ መስራት የምትፈልጉ ሰዎች ተስፋ አትቁረጡ። ዩቱብ መስራት የምታስቡ ሰዎች የሰው ኮመንት፣ መጥፎ ኮመንት ሳይሆን ጥሩ ኮመንት እያያችሁ በርቱ። ከዛ ደግሞ ብዙ እይታ የለኝም ሰው አያየኝም እያላችሁ ደግሞ በ2 ወር በ3 ወር ተስፋ አትቁረጡ ማለት ነው። ተስፋ ካደረጋችሁ ከጠነከራችሁ ያው ዩቱብ በጊዜው በራሱ ያስታውቅላችኋል። ጠንክሮ ላለው ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ